ጳውሎስ እንደኔ ቢሆን ባታገቡት ይሻላችኋል ብለው ነው ያሳየው። ለምን ይላሉ እስላሞች እኮ እናንተ አራት ለምን ታገባላችሁ? አራት እንደዚህ እናንተ እኮ እንደዚህ ነው የእናንተ ሃይማኖት አራት ይፈቅዳል። የእናንተ ስንት ይፈቅዳል በሉት። በክርስቲያና ውስጥ እኮ አንድ አግቡ የሚል የለም። እንደውም ሐዋርያ ጳውሎስ እንደኔ ቢሆን ባታገቡት ይሻላችኋል ብለው ነው ያሳየው። አንድ አግቡ የሚል የለም። እኔ በህይወቴ በጣም የሚገርመኝ አንድ ጊዜ አለ። አንዱ ስለ ሃይማኖት እያወራን እያለ አንተ አሁን እኔ እስላም ሆኜ የእናንተ ነብይ ልከተል ነው አለ። ምን ችግር አለው ብትከተል? እኔ የእናንተ ነብይ ስንት ሴት አገባ? 11 ሴት አግብቶ አሁን የሱ ነብይነት እየተናገራችሁ 11 አንድ ሰው እንዴት ጭንቅላት ያለው ሰው ያው እነሱ ምንድነው የረሱልን አለይሂ ሰላቱ ወሰለም ስም ማጥፋቱ 11 እንዴት ያገባል? እናንተ አራት እንዴት ታገባላችኋል? ምን 11 ከበደ? አዎ ለምን አይከብድም? ይከብዳል። አዎ ይከብዳል። እሺ አንድ ጥያቄ ልጠይቅ። መጽሐፈ ነገሥት ምዕራፍ 11 ቁጥር 3 ላይ ያለውን ግባል። ሰለሞን 700 ኒካ ያላቸውና 300 ያላ ኒካ አንድ ላይ 1000 አገባ አለ። ከዛን ተውኩትና እስቲ ሰለሞን ጻድቅ ነበር አልነበረማ? ሰለሞን ያው ጻድቅ ነበር አለ። ጻድቅ 1000 አገባ አላገባማ? አግብቷል አለ። ለምን አገባና ንገረኛ። እሱ ትኪድ 1000 ሲያገባ አልከበደህም? እኔ እስከ ዛሬ ድረስ አላየውም አለ። የ1000 ሴት ያገባውን ሰለሞን እነሱ ነብይ ሱለይማን ነው አለይሂ ሰላም በነብይነቱ አያምኑም ባይ ንጉስ ነው የሚሉት። ንጉስነቱንም ቢያምኑ ግን ጻድቅ መሆኑን ያምናሉ። ኦኬ የ1000ውን መልስ ካገኘ ስለ 10 እና ስለ 4 አይከብድምና በል መንገድ ያዛልኩት። ኦኬ ነገሩ አሁን ገብቶኛል። ሌላ ጊዜ ተመልሼ ጠይቃለሁ ብሎ